በደም ባርካ አርክታ ግንኙነት ማድረግ አጅር ያስከፍላል ካላህ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል ገብታችኋል አይደል ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር ራሱን የቻለ ዒባዳ ነው ጋብቻ እንደምንታቁት ራሱን የቻለ ዒባዳ ነው ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ በአንድ በኩልም የራስህን ሻዋህን እየረካ በአንድ በኩል ደግሞ ዒባዳ ነው ብለን መነየት መቻል አለብን ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዒ አሐዲኩም ሰደቃ ሚስትህን ማጉረስ ሚስትህን መሳም ሚስትላ ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ ምንትል ከሆነ ትክክል አይደለም አንድ አባባል ምን ይላሉ የሰው ልጅ ሶስት እንስሳዎች ይበልጡታል ይላሉ በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ ሶስት እንስሳዎች ይበልጡታል አሉ የሰው ልጅ አንደኛ ዶሮ ይበልጠዋል አሉ ሁለተኛ ውሻ ይበልጠዋል አሉ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ በምን ከተባለ አንደኛ ቶሎ በመሄድ ዶሮ ይበልጠዋል አሉ ዶሮ በቀን 3 ጊዜ ነው እሱን የሚገናኘው ታውቃላችሁ አሁንም ትንሽ ጫር አድርጎ ቁብ ነው አይደል አሁንም ትንሽ ጫር አድርጎ ቁብ ነው ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ ምንትል ከሆነ እንደ ዶሮ መሄድ አትችልም ትችላለህ አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 ያረጋል አረጋለሁ የሚል ካለው ሸታ አረጋል ስለዚህ ዶሮ ይበልጣዋል ማለት ነው ሁለተኛ ዒባዳ ነው በሚለው ካሄድን አሁንም ውሻ ይበልጣዋል አሉ የሰው ልጅ ውሻ በምን ይበልጣዋል ቢባል ውሻ ግንኙነት ሲያረግ በጣም ረጅም ሰዓት ይቆያል አንተ ደግሞ እንደሱ መቆየት አትችልም ገብታችኋል አይደል ውሻ በጣም ብዙ ሰዓት ነው የሚቆየው እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለው ካለ እንቃርጋ ዝም ነው የምትለው ሴትዮ አትለቀው ስለዚህ አንተ እኔ እንዲህ አረጋለሁ ብለ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል ሶስተኛው የሚበልጠው አህያ ነው አሉ አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምንትል ከሆነ ዘከረህ መቼም የአህያ ዘከራ ያክል አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም መሆን ያለበት ምንድነው ዒባዳ ነው በሚለው ሂደን ዒባዳ መነየት ነው